በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጣም ያማል፣ በእውነት እጅግ በጣም ያማል። የእመቤታችን የአስራት ሀገር ተብሎ የሚነገርላት ኢትዮጵያ ኢየሱስ ክርስቶስን አዝላ ወደ ተሰደደችባት ኢትዮጵያ፣ የተለያዩ ቅዱሳን የተመላለሱባት ኢትዮጵያ ዛሬ በደም ጎርፍ ስትጥለቀለቅ ያማል። እንደ አንድ ክርስቲያን ብቻ ሳይሆን እንደ አንድ ሰብአዊ ፍጡር ምንድነው እንዲህ እንድንከፋፋ ያደረገን? እኔ አማራ፣ እኔ ኦሮሞ፣ እኔ ትግሬ፣ እኔ ጉራጌ፣ እኔ ሱማሌ፣ እኔ አፋር፣ እኔ ስልጤ ምንድነው ያመጣብን? የትኛው መዓት ነው የተላከብን? እንዴት ነው እንደው ስለ ቅዱስ እግዚአብሔር ሰው ሲወለድ ከሴት ነው የተወለደው። የእናቱን ጡት ጠብቶ ያደገ ሴት አግብቶ ከሴት የወለደ ሴት ልጅ ያለችው ነገ ህይወት መራለሁ ብሎ የሚያስብ እንዴት ነው የሴት ልጅ ጡት መግደሉ ሳያንስ እንዴት የሴት ልጅ ጡት ይቆረጣል? እረ ስለ እግዚአብሔር አባቶች ዝም አትበሉ! እረ ዝም አትበሉ! እረ ካህናት፣ ዲያቆናት፣ እረ መነኮሳት ምንድን ነው? ምን መዓት ነው የወረደብን? ምን ጉድ እየመጣብን ነው ያለው? በተለያየ ጊዜ የተለያዩ ሰዎች ሲገደሉ እንሰማለን፣ እናያለን። አንዴ መናፍቃኑ ተነስተው ቆሻሻቸውን ሲደፉብን፣ አንዱ ዘረኛ ተነስቶ በማይወክለው ዘር የራሱን አካሄድ የሚያራምድብን፣ አባቶች እባካችሁን ስለ ድንግል ማርያም በቆሎ ቤት እያላችሁ በእንተ ስሟ ለማርያም ብላችሁ ለምናችሁ በውሻ እየተሰደዳችሁ እየተነከሳችሁ የተማራችሁላትን ወይም ደግሞ ሕዝበ ክርስቲያኑን ምዕመናኑን ልትመሯት የተመረጣችሁ፣ በተለይ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እንደምለው እናንተን ጳጳሳት አድርጎ